ወለሉ ወለሉ ታት በተለይም ዘበት እልፊቱ በተሰኘው የግጥም መድብል ላይ ይህን ቃል ተጠቅመህበታል። ለመሆኑ ቃሉ ራሱ ምንድነው? ወለሉ ወለሉ ታት አዲስ ነው የሆነብን ለብዙዎቻችን ነው። አዲስ ነውና ለአማርኛ አዲስ ነው። የኦሮሞ ቃል ነው፣ የኦሮምኛ ቃል ነው። እና እንዳልኩ እኮ መጽሐፉ ሰብሳቢ ስሜት ነው እንደሱ ስለሆነ አንድ ለምሳሌ በጣም የሚደንቀኝ ነገር ወደ ኋላ ሳስበው አማርኛ በኮሎኔል መንግስቱ ዘመነ መንግስት በጣም ሲስፋፋ ሌላ ቦታ ጽፌያለሁ። አሁን በቅርብ የት እንደሚታተም አላውቅም፣ ግን ሳይታተም አይቀርም በሚመጡት 4-5 ወራት ውስጥ። አንዱ የሚገርመኝ እዚያ ላይ የምገልጸው ሳየው በሙሉ እንዳለ ከግዕዝ የተወረሰ ነው። ትግርኛ አለ፣ ኦሮምኛ አለ፣ ወላይታ አለ፣ ሐመር አለ፣ አንዋክ አለ። 84 ቋንቋዎች ናቸው ኢትዮጵያ ውስጥ የሚነገሩት። አባቱን አያውቅ አያቱን ይናፍቃል ይባላል። ለኔና ላንተ ለአማርኛ ከኦሮምኛ ግዕዝ ቀልቀር ወይንም ከትግርኛ ግዕዝ ቀርቦት ነው። እና የኢትዮጵያ እኔ እንደሚመስለኝ በእኔ አስተያየት ነው፣ ሌላ ሰው ላይስማማ ይችላል። ያለፈውን ታሪካችንን መኖሩ ጥሩ ነው። ኮርተንበት ግን 5 ደቂቃ ይበቃታል ኩራቷ። ከዚያ ወደ አካባቢው መለስ አለብህ። እኔ የምኖረው አያቶቼ ወለጋ ውስጥ አይደለም የምኖረው፣ ብመጣ አዲስ አበባ ነው። ቁጭ ብዬ ያንን ሳጤን ቡል ምን ያደርጋል ደግሞ? ስለምንድን ነው የማደርገው? እንደ አንተ አጠገቤ እዚህ ወንድሜ እያለ ለምንድን ነው የአያት ቅድመ አያቶችን ወንድሞች ፍለጋ ወለጋ መሄደው? እና የአማርኛ አስተዳደጉ አንዳንዴ ሳይሆን እንደሱ ይሆናል። ግዕዝን መጥላት አይደለም፣ ግዕዝ ልትጠቀምበት ትችላለህ ያው ያለውን ሁሉ። ግን ለአማርኛ ከኦሮምኛ ከሚነገረው ወላይታ ከጉራጌኛ ከትግርኛ የበለጠ ሊቀርበው የሚችል ቋንቋ የለም። እና በአማርኛ ያለው ግጥም ነው። ግጥም ገጠመ፣ መጨረሻው ተገናኘ፣ የመስመሩ ልክ ርዝመቱ ምቱ አንድ ላይ መጣ ነው አይደለም። አንድ ነገር ስለገጠመው ዋጋ አለው ማለት አይደለም። እንደሚመስለኝ ቅኔ ያልክ እንደሆነ ራሱን የቻለ እድገት አለው፣ የራሱን የቻለ ምንም ወሰን አለው። አማርኛ ግዕዝ አይደለም። እና አካባቢው ካለው በጣም የሚገርመኝ አሁን በኮሎኔል መንግስቱ ዘመን የወጣ አንድ መዝገበ ቃላት እዚያ ውስጥ ሳየው አንድ ከሌላ ቋንቋ ከኢትዮጵያ ቋንቋ የተወሰደ አላይም። እና ታዲያ ያንን እያዩ ለምሳሌ እያየ ሌላ ሰው ለምንድን ነው የሚቀየመው ስትል እንዴ አልፈኸኝ አጎቶችን ስትፈልግ አያቶችን ስትፈልግ ለምንድን ነው ወንድም አልሆንከኝ ብለህ የምትቀየመኝ? እና ይሄንን እኔ እንግዲህ መሰብሰቢያ ከፈለግን አማርኛን የማጥፋት ነገር አይደለም። አማርኛን ማጥፋት ፈልግ በአማርኛ ጽፈን የጽሁፍ ቋንቋ እሱ ነው። እኔ አሁን በቅርብ አሜሪካን ሀገር ግጥም አንብቤ ለኢትዮጵያውያን ስናገር ከጨረስን በኋላ አንዱ በዚህ በቁቤ ስለሚጽፉት ምን ታስባለህ አለኝ። ምንም አላስብም አልኩት። ለምንድን ነው የማስበው? እኔ በቁቤ አልጽፍም፣ በአማርኛ ነው የምጽፈው። ፊደል ነው የምጽፈው፣ አማርኛ ጽፍ፣ እንግሊዝኛ ጽፍ፣ እንግሊዝኛ ምን እንዳስብ ፈለክ አልኩት። ነገሩ ገብቶኛል። እኔ ኦሮሞ ነህና በትውልድ ታወግዛቸዋለህ ወይ አለኝ። አይነት ነገር ጥያቄ ነው። እንደሱ አላለም፣ ግን በቀጥታ ዞሮ ሲመጣ እንዴ የኔ ወንድም አንተ አማራ ነህ፣ እኔ ኦሮሞ ነኝ። አንተ በእኔ ቋንቋ አልጻፍክም፣ እኔ በአንተ ጽፌያለሁ። ከዚህ በላይ ወንድምነት ምን እንደምትፈልገው ከኔ በላይ ወለሎታት እኔ እንግዲህ ማቀው የኦሮምኛ ቋንቋ ስለሆነ ነው። በትግርኛ ባቅ፣ በወላይታ ባቅ፣ በጉራጌ ባቅ በ88ቱም አራቱም ቋንቋ የምናገር በሆን አንድ መዝ ነበር። እንደሱ የተመዘዘ ነው። ደግሞ ለአማርኛ ፖኤምን አይደለም ፖኤትሪ የሚለውን ቃል የሚተረጉም ቃል የለም። ቅኔ ፖኤትሪ አይደለም፣ ግጥምም ፖኤትሪ፣ ግጥምማ ቨርስ ነው። እና እኛ ከዛሬ ጀምሮ ወለሎ ፖኤትሪ ነው ካሉ ፖኤትሪ ነው አለቀ። እና ደግሞ እኮ ለምን የኦሮምኛ አስገባህ ብለው እንትን የጠየቁኝ አማሮች ብቻ አይደሉም፣ ኦሮሞዎችም ጠይቀውኛል። ለምንድን ነው እኛን ቃል አውጥተህ እዚያ ላይ የምታደርገው? ማይነሱ አደረገው። ቋንቋ ሜዳ ላይ ያለ ነገር ነው። እና ለዚህ ነው የመጣው። እና ወለሎ ፖኤትሪ የሚለውን የተካ እንደሆነ ጥሩ። ህዝቡ ካልተቀበለው ደግሞ አንድ ጊዜ በ1990 ዓመተ ምህረት ውስጥ ዓመት ሆኖታል። አንድ ሰለሞን የሚባል ሰው እንዲህ አምጥቶ ማንም አልተቀበለለትም ተብሎ ይታለፋል።